የምትዋወሱበት ትልቅ ሰዓት። በዛ በድቅድቅ ጨለማ ሰዎች በእንቅልፍ በሚያንኮራፉበት እጅግ በጣም እንቅልፉ በሚጥምበት የሌሊቱ 1/3 በሆነበት ወይም ከ9 ሰዓት እስከ 11 ሰዓት ባለው ሰዓት ላይ እንቅልፉ በጣም የሚጥምበት ሰዓት ነው። ነፍስያችንም መተኛቱን በጣም ትፈልጋለች። አላህ ምችን ሰዓት ደግሞ ይፈልጋታል። እሱም ወደ ቅርቢቷ ምድር ይወርድና ማን ነው የሚጠይቀኝ የምሰጠው? ማን ነው ጭንቅ ያለበት የምፈርጀው? ማን ነው ወንጀል ያለው የምምረው ብሎ አላህ ትልቅ እድል ትልቅ ጥሪ ያደርግልናል። በሌላም የቁርአን አያ አላህ ስለዚህ ሰዓት ሲነግረን ወቢልአስሐሪ ሁም ይስተግፊሩን፣ በንጋት ላይ ተነስተው ጌታቸውን ምህረት የሚጠይቁት ናቸው ይላል። ብርቅዬ ሰዓት፣ ምርጥ አጋጣሚ ነው። ነቢዩም ስለዚህ ሰዓት ሲነግሩን እናንተ የሰው ልጆች ሆይ በመካከላችሁ ሰላምታን አብዙ፣ የተራበንም አብሉ፣ ሰዎች በተኙበት ሰዓት ተነስታችሁ ስገዱ፣ በሰላም ጀነትን ትገባላችሁ አሉ። ሮጠን ማንኛውም መልካም ሥራ ሰርተን የአላህ ረሕመትም ተጨምሮ የመጨረሻው ስኬታችን ጀነት አይደል? ይህችን ትልቅ አጋጣሚ ተነስተን ለጌታችን በማጎብደድ ወደሱ በመዞር ምህረትን ለግሰኝ፣ ዳረኝ፣ ልጅ አውጣልኝ፣ ርስቄን አስፋልኝ፣ ጨረሻዬን አሳምርልን ብለን ማንም በሌለበት አንተና ጌታ ብቻ የምትዋወሱበት ትልቅ ሰዓት ነው።